በዚህ ቪዲዮ ከዩቲዩብ ወደ ቴሌግራም ቦት እና ወደ ተለያየ ፕላትፎርም ወስዳችሁ እንዴት አውዲዮ መፍጠር እንደምትችሉ አሳያችኋለሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ የማሳያችሁ ዩቲዩብ ላይ የምታወርዷቸውን ቪዲዮዎች በአውዲዮ እና በቪዲዮ ወደምትፈልጉት ኮንቨርት አድርጋችሁ መቀየርና መጠቀም የምትችሉበትን ነው። በመጀመሪያ የማሳያችሁ ከዩቲዩብ የምትፈልጉት መዝሙር ሊሆን ይችላል፣ ሙዚቃ ሊሆን ይችላል። የምትፈልጉትን ቪዲዮ ቀጥታ ወደ አውዲዮ የሚቀይርላችሁን የቴሌግራም ቦት ነው ማሳያችሁ ዛሬ ማለት ነው። መጀመሪያ ዩቲዩብ ላይ እንሄዳለን። ዩቲዩብ ላይ ከሄድን በኋላ ሰርች እናደርጋለን። ለምሳሌ እኔም መዝሙር ከሆነ የፈለኩት የምፈልገውት መዝሙር አቤል መክበብ፣ ዘማሪ ዲያቆን አቤል መክበብ አቤል መክበብ አዲስ መዝሙር ይላል። ከዛ በኋላ ለምሳሌ ሚስጥረኛዬ ነሽ የሚለውን መዝሙር ከሆነ ማዳመጥ የፈለኩት ምን አደርጋለሁ? ቀጥታ ገብቼ ማዳመጥ እችላለሁ፣ ወይም ደግሞ ማዳመጥ እችላለሁ፣ ወይም ደግሞ እዚህ ጋር ምን ምትላለች? ላይክ አለች። ላይክ እናድርግ፣ ሰብስክራይብ እናድርግ። በዚሁ ላስታውሳችሁ ጨጮ ሚዲያ የሚለውን ላይክ አድርጉ፣ ሰብስክራይብ አድርጉ። እንዲሁም ደግሞ ለዎች አወር ስለሚጠቅመኝ በደንብ እንድታዩልኝ ፈልጋለሁ። ከዛ በተጨማሪ ደግሞ ሼር አድርጉ። ለምሳሌ ሼር የሚለውን ክሊክ አድርጋለሁ። እዚህ ላይ ሼር የሚለውን ክሊክ ሳድርገው ምን መጣልኝ? እዚህ ኮፒ ሊንክ፣ ኩዊክ ሼር ምናምን። ስለዚህ አሁን ኮፒ ሊንክ የሚለውን ክሊክ አድርጋለሁ። ቀጥታ ከዛ የሚሄደው ወደ እዚህ ጋር ቴሌግራም ላይ ዩቲዩብ አውዲዮ ዳውንሎድ ነው የሚለው የቦቱ ማለት ነው። እዚህ ጋር ሄጄ ኮፒ ያደረኩትን ኮፒ ፔስት አለዋለሁ። ይሄው ላኩለት ማለት ነው። አየህ፣ ቀጥታ ወዲያውኑ በአውዲዮ ቀይሮ አመጣ። ይሄው እዚህ ጋር እንደምትመለከቱት በአውዲዮ ቀይሮ አመጣልኝ ማለት ነው። ኦልሬዲ እኔ ከዚህ በፊት አውርጄ እየተጠቀምኩ ስለሆነ ነው ይሄን መዝሙር ዳውንሎድ የሚል ምልክት ያልመጣው ማለት ነው። ስለዚህ መዝሙር ስትፈልጉ ምን ማድረግ ትችላላችሁ? ወደዚህ ቦት ልካችሁ ወደ አውዲዮ ቀይራችሁ ማዳመጥም ትችላላችሁ። ስፒከር ጋር ማገናኘት የምትፈልጉ ማገናኘት ትችላላችሁ ማለት ነው። ስለዚህ የቴሌግራም ዩዘር ኔሙ @ytb አውዲዮ ቦት የሚል ነው ማለት ነው። ስለዚህ ይሄን የቴሌግራም ቦት ተጠቅማችሁ የምትፈልጉትን ቪዲዮ ዩቲዩብ ላይ ሁልጊዜ ዩቲዩብ ላይ መግባት ሳይጠበቅባችሁ ወደ አውዲዮ ቀይራችሁ ማዳመጥ ትችላላችሁ ማለት ነው። ሌላ ደግሞ ለምሳሌ ቴዲ አፍሮ ኒው ሚውዚክ ይላል። ኦኬ፣ ለምሳሌ ይሄኛውን ብፈልግ አንደኛ እዚህ 3 ነጠብጣቡን ነክታችሁ ከዛ በኋላ ሼር የሚለውን ነክታችሁ ኮፒ ሊንክ አድርጋችሁ ቀጥታ ወደ ቪዲዮ መግባት ሳይጠበቅባችሁ መስራት ትችላላችሁ። ግን የፌር አይደለም ለዩቲዩበሮች እንኳን ቢያንስ እንዲጠቅማችሁ ለቪው ክሊክ አድርጋችሁ አዳምጡላችሁ ማለት ነው። እኔ ኖርማሊ ኮፒ ሊንክ አድርጌዋለሁ። አሁን ይሄው ፔስት ከዛ እንዳልኩት ወዲያውኑ አመጣ። ወዲያውኑ ቢባል ዘመኑ የሚለውን የቴዲ አፍሮ ሙዚቃ አመጣው ማለት ነው። ስለዚህ እንደዚህ ያደረጋችሁ ማዳመጥ ትችላላችሁ። ለምሳሌ ይሄን ካደረጋችሁ በኋላ ደግሞ ወደ ፋይል ማናጀራችሁ ወይም ደግሞ ወደ ተለያየ ለሰው ለመላክ ምናምን ከፈለጋችሁ 3 ነጠብጣብ ነክታችሁ ምን ማድረግ ትችላላችሁ? ሴቭ ቱ ሚውዚክ የሚለውን ነክታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ሴቭ ቱ ሚውዚክ የሚለውን ሌላ ሰው ፎርዋርድ ማድረግ ከፈለጋችሁ ፎርዋርድ የሚቻለው ግን እዚያው ላይ ቴሌግራም ተጠቃሚ ከሆነ ነው ያ ሰው። ሼር ካደረጋችሁ ደግሞ ወደ ፈለጋችሁት ፕላትፎርም ለምትፈልጉት ሰው ሼር ማድረግ ትችላላችሁ። ከዛ ውጭ ደግሞ ይሄኛው ለምሳሌ ፒን ማድረግ ብትፈልጉ ሁልጊዜ ከላይ እንድታገኙት ብትፈልጉ ፒን ማድረግ ትችላላችሁ። እዚህ ጋር ለምሳሌ እኔ ምን አሰብኩ እዚህ ጋር ሚስጥረኛዬ ነሽ የሚለውን መዝሙር
ሁልጊዜ በየቀኑ ወይም ጧት ማዳመጥ ከፈለኩ ምን እለዋለሁ? ፒን እለዋለሁ። እዚህ ፒን አልኩት። ኦልሶ ፒን ፎር ዩቲዩብ አውዲዮ ዳውንሎድ ነው። ለራሴ ብቻ ነው የፈለኩት አልኩት። ፒን እዚህ ጋር ተመስገን የሚል አለ። የዘማሪ ዲያቆን አቤል መክብብ ተመስገን የሚለውን እዚህ ጋር ምን ወስዳለሁ? ሼር የሚለውን ነካለሁ። ከዛ በኋላ ኮፒ ሊንክ አደርጋለሁ። ከዛ ወደ ጎግል ከገባው በኋላ ሰርች ባሯ ላይ እዚህ ጋር ሰርች ባሯ ላይ ምን ብዬ ጽፋለሁ? እዚህ ጋር ጽፌያለሁ ኦልሬዲ እኔ ዩቲዩብ ቱ ኤምፒ4 ኤምፒ4 ማለት ቪዲዮ ነው። ኤምፒ3 ማለት ደግሞ አውዲዮ ነው። ስለዚህ ዩቲዩብ ቱ ኤምፒ4 የሚለውን ክሊክ አደርጋለሁ። በዛውም ለእውቀት እንዲሆናችሁ ቅድም ወደ ነገርኳችሁ ወደ ቴሌግራም ቦት መሄድ ሳይጠበቅባችሁ እዚህ ጋር ዩቲዩብ ቱ ኤምፒ3 ብላችሁ ወደ አውዲዮ ቀይራችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ለምሳሌ ይሄ በዚህ ላወርደው አልኩት። በሌሎችም እንችላለን። ይሄ ክሊክ አደርጋለሁ። እዚህ ጋር ምን ይጠይቀኛል? ዩአርኤል ይጠይቀኛል። ቅድም ኮፒ ፔስት ያደረኩትን ማለት ነው። ስለዚህ ኤምፒ4 ነው የምፈልገው 1080 720 በቂ ነው። እዚህ ጋር ማለት ሪዞሉሽኑን መጨመር መቀነስ ትችላላችሁ። ማለት የቪዲዮ ጥራት ማለት ነው። እስከ 4K መሄድ ትችላላችሁ። ግን ሜጋባይቱ በጣም ሃይ ነው የሚሆነው 4K ከሆነ የካሜራው ጥራትም ስለሚሆን ኖርማል ለማሳየት ስለሆነ በ480 ላሳያችሁ። ከዛ ኮንቨርት የሚለውን ክሊክ አደርጋለሁ። ይኸው እዚህ ጋር ፕሮሰስ እያደረገ ነው። ኤምፒ4 ነው ቪዲዮ ነው ማለት ነው። 480 ኳሊቲው ይሄ ይበቃኛል ብዬ ነው። የማሃቶ ቲዩብ ነው ኦሪጂናሉ ማለት የተመስገን የሚለው የዘማሪ ዲያቆን አቤል መክብብ የተለቀቀው በማሃቶ ቲዩብ ስለሆነ ማለት ነው። ከዛም ላለው ዳውንሎድ የሚለውን ክሊክ አደርጋለሁ። እዚህ ጋር ስንሄድ ዳውንሎድ እያደረገ ነው ማለት ነው። አያችሁት? ዳውንሎዱ አድርጎ እንደጨረሰ ቪዲዮ ይደርሳል። አየ ወደ 26.95 ሜጋባይት ነው በ480 ሜጋፒክሰል ስላደረኩት ማለት ነው። 720 ወይም ደግሞ 1080 ቢሆን ደግሞ ስቶሬጁ እየጨመረ ሄዳል። በዛው ልክ ደግሞ የቪዲዮ ጥራት እየጨመረ ሄዳል ማለት ነው። ስለዚህ ዳውንሎድ እያደረገ ነው። 18 ሜጋባይት 19 ሊገባ ነው። 26.95 ሲሆን ኦልሬዲ 100% ሆነ ማለት ነው። አሪፍ ነው። ስለዚህ ከፍተን እናየዋለን ማለት ነው። ይሄ ማለት ለፈለግነው ሰው መላክ እንችላለን። ራሳችንን በፈለግነው ሰዓት በኦፍላይን በምንሆንበት ሰዓት ገብተን ማዳመጥ እንችላለን። ይኸው ዳውንሎድ ሆኗል። አሁን ይከፍታል። በቃ አሁን ለጓደኞቼ ከፈለኩ እዚህ ጋር ነክቼ ሪኔም ኖርማል ስም ለመሰየም ከፈለኩ ሼር ምናምን ማድረግ ይችላል። ከዛው ለመስጋና ስላሰባሰብከን እግዚአብሔር ተመስገን። ለመስጋና ስላሰባሰብከን እግዚአብሔር ተመስገን። ስለዚህ ከብዙ በጥቂቱ ይሄን ይመስላል ቤተሰቦቼ። ስለዚህ በአውዲዮ ያለውና በቪዲዮ ያለውን በዚህ መልኩ መጠቀም ትችላላችሁ ማለት ነው።